ተከብረህና ተፈርተህ የምትኖር ቅዱስና መሐሪ ቸር አባታችን ስለሰዓትነት ለዚህ እጅግ አድርገን እናመሰግንሃለን። አሁን በምናደርገው ፕሮግራም ሁሉ አንተ ከኛ ጋር እንድትሆን ማስተዋል ጥበብን ሁሉ እንድትሰጠን መንፈስ ቅዱስ አብሮነትን ማስተዋል ጥበብ እንድትሰጠን እጅግ አድርገን እንለምንሃለን። ቀሪ ጊዜያችንን አንተ ተረከብ። ስላደረግልን ነገር ተመስገን። በሕያው በልጅ በክርስቶስ ስም አሜን። ብዙ ምስጋና አለኝ እያለን እንዘምራለን። Amen.
ክበር ቢያንሰውም እለዋለሁ ተመስገን ቢያንሰውም እለዋለሁ ክበር ማንም ያላየውን የውስጤን ገመና ጥያቄ ፈቶ ሚስጥሬን ደብቆ መፍትሄ የሰጠኝ የልቤን አውቆ የኔ የምለው አባት የኔ ጌታ ሆኖልኛል ለኔ መከታ ስንቱን አሳልፎኝ ዛሬ ቆሜያለሁ ማንም ያላየውን ማንም ያላየውን የውስጤን ገመና ጥያቄ ፈቶ ሚስጥሬን ደብቆ መፍትሄ የሰጠኝ የልቤን አውቆ የኔ የምለው አባት የኔ ጌታ ሆኖልኛል ለኔ መከታ ስንቱን አሳልፎኝ ዛሬ ቆሜያለሁ ረድቶኝ የኔ የምለው አባት የኔ ጌታ ሆኖልኛል ለኔ መከታ ስንቱን አሳልፎኝ ዛሬ ቆሜያለሁ ረድቶኝ መድኃኒቴ ብዙ ምስጋና አለኝ ለተደረገልኝ አምላኬ ለኔ ብዙ ነው የዋለልኝ ቢያንሰውም እለዋለሁ ተመስገን ቢያንሰውም እለዋለሁ ክበር ቢያንሰውም እለዋለሁ ተመስገን ቢያንሰውም እለዋለሁ ክበር የሚያግዘኝ ስፈልግ የሚሆን ከጎኔ በዝቶ ድካሜ ክንዱን ዘረጋልኝ ረዳቴ ሆነኝ አነሳልኝ ሸክሜ ብርቱ መጠጊያዬ ሆኖልኛል በድካሜ ኃይሉን ገልጦታል ጻድቅ ሆኖ ሳለ በከፍታ አስቦኛል የሚያግዘኝ ስፈልግ የሚያግዘኝ ስፈልግ የሚሆን ከጎኔ በዝቶ ድካሜ ክንዱን ዘረጋልኝ ረዳቴ ሆነኝ አነሳልኝ ሸክሜ ብርቱ መጠጊያዬ ሆኖልኛል በድካሜ ኃይሉን ገልጦታል ጻድቅ ሆኖ ሳለ በከፍታ አስቦኛል ብርቱ መጠጊያዬ ብርቱ መጠጊያዬ ሆኖልኛል በድካሜ ኃይሉን ገልጦታል ጻድቅ ሆኖ ሳለ በከፍታ አስቦኛል ጌታ ብዙ ምስጋና አለኝ ለተደረገልኝ አምላኬ ለኔ ብዙ ነው የዋለልኝ ቢያንሰውም እለዋለሁ ተመስገን ቢያንሰውም እለዋለሁ ክበር ቢያንሰውም እለዋለሁ ተመስገን ቢያንሰውም እለዋለሁ ለመጨረሻ ጊዜ ብዙ ምስጋና አለ ብዙ
ብዙ ምስጋና አለኝ ለተደረገልኝ አምላኬ ለኔ ብዙ ነው ያዋለልኝ ቢያንሰውም እለዋለሁ ተመስገን ቢያንሰውም እለዋለሁ ክበር ቢያንሰውም እለዋለሁ ተመስገን ቢያንሰውም እለዋለሁ ክበር አሜን። በመከራም ቢሆን ምስጋና እያለን እንዘምራለን። በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋልና በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋልና እንዳልሆነ ሆኖ ኑሮ ቢታየህም እግዚአብሔር የተወ መስሎ ቢሰማህም ማመስገን አትርሳ በፈተና ጊዜ ክብር ለሱ ስሰጥ እንዳልሆነ ሆኖ ኑሮ ቢታየህም እግዚአብሔር የተወ መስሎ ቢሰማህም ማመስገን አትርሳ በፈተና ጊዜ ክብር ለሱ ስሰጥ ይጠፋል ትካዜ በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋል በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋልና መላ ሁሉ ጠፍቶ ግራ ስትጋባ ዘመድ ወዳጅ ርቆ ሆነ ረዳት አልባ ተስፋህን አትቁረጥ ወንድሜ አትስጋ በምስጋና መንፈስ መላ ሁሉ ጠፍቶ ግራ ስትጋባ ዘመድ ወዳጅ ርቆ ሆነ ረዳት አልባ ተስፋህን አትቁረጥ ወንድሜ አትስጋ በምስጋና መንፈስ ቅረብ ኢየሱስ ጋር በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋል በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋልና ለሁሉም ጊዜ ለሁሉም ነገር ያልፋል ደስታም ቢሆን ሐዘን ቀንም ይለወጣል ሀብትና ሞገስም አንድ ቀን ይመጣል ጊዜና እድል ግን ከአንዱ ያገናኛል በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋልና በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና የከንፈሬ ፍሬ ለኢየሱስ ይገባዋል በመጨረሻ ጊዜ በመከራም ቢሆን ምስጋና በፈተናም ቢሆን ምስጋና
የከንፈሬን ፍሬ ለኢየሱስ ይገባዋልና። ስለነበረን የመዝሙር ጊዜ እግዚአብሔር እናመሰግናለን። እግዚአብሔር ይባርካችሁ። ስለዚህ ሌላ የሰንበት ስጦታ እናመሰግናለን። ሳምንቱን በተለያየ ሁኔታ ባለፍንበት በሌሊቱ በአዳሩ በስራችን በምናደርገው ነገር ሁሉ ከልለህ በህይወታችን ላይ እንደገና መሰብሰብ እንድንችል ይህን ቀን ስለሰጠን እናመሰግናለን። ቀኑ የተባረከ የተቀደሰ ነው። እንደተለመደው እንዳያልፍብን በበረከት ውስጥ ጌታ እንድታሳልፈን ቃል የገባኸውን ከዘመናት በፊት ያዘዝከውን በረከትን ዛሬም እንድትሰጠን እንለምናለን። ለዚህ በረከት ዝግጁ እንድንሆን ልባችን እንድትከፍት ማስተዋል ጥበብን እንድትሰጠን አይምሯችንን ጌታ እንድታነቃ እለምናለሁ። የሚቃወመንን ጌታ ሆይ እንቃወማለን፣ የሚዋጋንን ጌታ በአንተ ስም እንቃወማለን። ከእኛ እንድታርቅ በረከትን እንድትልክልን እንማጸናለን። በጌታ በኢየሱስ ስም ከሩቅም ከቅርብም ይህንን የተቀደሰውንና የተባረከውን የእግዚአብሔርን ሰንበት ምክንያት በማድረግ ከክርስቶስ ጋር አብረን የእግዚአብሔርን ቃል እንድንሰማ ሁላችንን እግዚአብሔር ጠብቆን ለዚህ ለተቀደሰው ሰንበት ስላደረሰን እግዚአብሔርን እያመሰገንን እንኳን በሰላም መጣችሁ እንላችኋለን። እንኳን ደህና መጣችሁ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እግዚአብሔር ሁልጊዜ መልካም አምላክ ስለሆነ ባለፈው ሳምንት ከነበረው ከስራ ጡዘት ከተለያዩ ነገሮች እግዚአብሔር እንድናርፍበት ይህንን ሰንበት ሰጥቶን በአንድ ላይ ሆነን የሰማይን ቅምሻ በእግዚአብሔር ፊት እንድንሆን እግዚአብሔር ረድቶናልና ለዚህ እግዚአብሔር አምላካችን እናመሰግናለን። የዛሬ አገልግሎታችን ከመጀመራችን በፊት ለስፕራንስ ቤተክርስቲያን ሁልጊዜ እንግዳ ተቀባይ ነች። እንግዳ መቀበል ብቻ ሳይሆን የመጣውን እንግዳ የማስቀራት ባህሪ ስላላት እንኳን ዳና መጣ ወይ መጣሽ ለማለት
ስለምትፈልግ እስቲ እንግዶች ካላችሁ ዛሬ የመጀመሪያ እንግዳ ነው የምሰጠው። ለእንግዳ ቅድሚያ ይሰጣል። እንኳን ደህና መጣ የሚለው እንግዶች፣ አዳዲስ እንግዶች በዚህ በኩል ካላችሁ አዳዲስ እንግዶች እንግዲህ የለም። በዚህ በኩልም የሚታየኝ የለም። ምናልባት እጃቸውን ለማንሳት ያልፈለጉ ካሉ ጓደኞች ይዛችሁ የመጣችሁ ካላችሁ ነው መረጃ ከሰጣችሁ እንኳን በሰላም መጣችሁ እንላችኋለን። ስለዚህ ሁላችንም ባለፈው ሳምንት በእያንዳንዱ ተማሪዎች፣ በትምህርት ሰራተኛ፣ በስራው እያንዳንዱ እንቅስቃሴዎችን ሁሉ እግዚአብሔር ጠብቆን ለዚህ ሰንበት ማለዳ ስላደረሰን እግዚአብሔርን እጅግ አድርገን እናመሰግናለን። መልካም አምላክ ስለሆነ ባለፈው ሳምንት እንደምታወቀው ከአርብ ጀምሮ እስከ እሁድ ጠዋት ድረስ በጣም ልዩ የሆነ በቤተ ክርስቲያናችን ያልታሰበ ድንገታዊ የሆነ የመነቃቃት ፕሮግራሞች ነበሩ። በዛም እንግዶች አብረውን ነበሩ። በዛ ሰዓት የእግዚአብሔር መንፈስ በማዕከላችን ነበር። በተለየ ሁኔታ ደግሞ ቅዳሜ ማታ ልክ ይህንን የሚያክል የማይተናነስ የቤተ ክርስቲያን አባላት ከ3 ሰዓት እስከ 8 ተኩል ድረስ በጸሎት በእንባ ነው ደግሞ በምልጃ ልዩ የሆነ ጸሎት ጊዜ ነበረን። እግዚአብሔር ለቤተ ክርስቲያን ተጸልዋል፣ ለህመምተኞች ተጸልዋል፣ ለሀገራችን ተጸልዋል፣ ያልተጸለየ ለዚህ ግቢ ተጸልዋል። እንደዚሁ ደግሞ ለዚህ ለግቢ ውስጥ ለሚኖሩ ህፃናት ሁሉ ተጸልዋል። እግዚአብሔር የከበረበት ትልቅ ጉባኤ እንደሆነ ይሰማኛል። በተለይ ከአርብ ጀምሮ የነበረን አገልግሎት በጣም ዲስፕሊን ያለ እንደዚሁ ደግሞ የእግዚአብሔር መንፈስ በማዕከላችን የነበረ እና ምንም አይነት እክል ያልገጠመን ስለሆነ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ለዚህ በረከት በዛ በረከት ያለፋችሁ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። በተለየ ሁኔታ ደግሞ ባለፈው ሳምንት በነበረን ስራ ለዚህ እንግዶችን በመቀበል ደፋ ቀና ስሉ የነበሩ የቤተ ክርስቲያን ሚማኖኖቻችን በተለይ ደግሞ ወጣቱን ክፍል፣ መዘምራንን ክፍል እንደዚሁ ደግሞ እናቶችን አባቶችም ልበል እንግዲህ አባቶች በስራ ስላልተሳተፉ እናቶችን ስለላኩ ስለዚህ ከኋላ ስለሚደግፉ በጣም ልዩ የሆነ ይሄ የሐዋርያት መንፈስ የነበረው አገልግሎት ነበረ። እነዚህ እንግዶችን ስናስተናግድ ደፋ ቀና ስንል ማንኛውም ሰው በስራ ደከመኝ የሚልም አኩራፊም የለም። በማከል ግጭትም አልነበረም። የሐዋርያት ስራ ጊዜ ነበረ የመሰለኝና በጣም እግዚአብሔርን ያመሰገንኩበት እግዚአብሔርም ደግሞ የከበረበት አገልግሎት ነበር። ማንም ሰው ከትንሽ ህፃን እስከ ታላቅ ድረስ በአገልግሎት ላይ እያንዳንዱ ከቦታ ወደ ቦታ ሲንቀሳቀስ በተባለው ሰዓት በተባለ ጊዜ የተባለውን ነገር ሁሉ ሲያደርግ ነበር። ለዚህ እግዚአብሔር እናመሰግናለን። ይህንን አንድነት ይህን ህብረት የሰጠ እግዚአብሔር ስለሆነ እግዚአብሔር አምላክ የተመሰገነ ነው። ከዛ በተረፈ በተለየ ሁኔታ በዚህ አገልግሎት በጣም በመሪነት ሲመሩ የነበሩ የመዘምራን ኮሚቴዎች እነ ዮናስን ላመሰግናቸው ፈልጋለሁ። በጣም ኦርጋናይዝ በሆነ ስራ ሲሰሩ ነበር። መዘምራንን በማደራጃት በመስራት እንደ ግለሰብ እንደው ባመሰግናቸው ደስ ይለኛልና ወንድም በረከት ደግሞ በጣም ስራውን የራሱን ስራት ነው አልመረጥነውም ነበር እንደ ኮሚቴም አልመረጥነውም፣ ግን በበላይነት ሲመራ ነበር። ፋይናንስን የፋይናንስ ስርዓት ከየት እንደተማረ አላወቅኩም። የሆነ ሰው ሲያማ እናቱ እንደዚህ ነበረች አስተምራ ሄዳለች ሰምቼ በጣም ገርሞኛልና በረከትን በእውነት እግዚአብሔር ይባርክ ባሉት እግዚአብሔር ይባርክ፣ እግዚአብሔር ይባርክ። በተለይ ደግሞ ሌላ ቲም ደግሞ በጣም የሚገርማችሁ ሰው ስነካካ ነው ለካ ማንነቱ የሚታወቀው ደግሞ ከዚህ ከግቢ ተማሪዎች ጋር እነ ደጋጌ ግሩፖች ደግሞ በእነሱ መሪነት የተደረገው ስራ በጣም አስገራሚ ስራ ነው። እኔ ከብዙ ጊዜ በፊት የቤተ ክርስቲያን አንድነት ሲኖር እናቶች ናቸው ስራዎችን ያንቀሳቅሱ የነበረው፣ ግን የእነሱ ግሩፕ ሲያንቀሳቅሱ የነበረው የማይታሰብ በገንዘብ በምንም የማይታሰብ ነው። እውነትም እግዚአብሔር እናንተን ግሩፕ ይባርካችሁ። በሌላ ደግሞ እነ መሰረት ግሩፖች ደግሞ እዚህ ቤት አካባቢ በማጽዳት በማስተካከል የሰሩ ስራ አይታሰብም። በጣም የሚገርም ስራ ነውና ንጽህናው ራሱ እያንዳንዱ ኒት የሆነ ስራ ነው የተሰራውና እግዚአብሔር ስራ እግዚአብሔር ደግሞ ወጣቱን ከስር እያሳደገልን ስለሆነ እግዚአብሔርን እናመሰግናለን። ወጣቶችን የምንጠቀምበት አቅም አለን፣ ወጣቱም ስላለን ለዚህ እግዚአብሔር የተሰጣ ልብ ስላላቸው እግዚአብሔርን እናመሰግናለን። ለዚህ እግዚአብሔር የተመሰገነ ይሁን። እናቶች ደግሞ የእናንተ አገልግሎት ደግሞ የማይተካ ሚና አለ። የማይተካ ሁሉ ጊዜ ከጎናችሁ
በጠየቅናችሁ ጉዳይ ሁሉ ከጎናችሁ ናቸው። ስለዚህ ከመልካም ሚስት በስተጀርባ መልካም ባል ስላለ ባሎችም እናመሰግናለን ስለደገፋችሁ ለዚህ አገልግሎት። ከዚህ በኋላ ማንኛውም ነገር እንግዲህ እያሰብን ያለው ነው ምንድነው ትልቅ ኮንፈረንስ እንከፍታለን የሚል ሙሉ እምነት አለን። ሰው አለን፣ አቅም አለን፣ ገንዘብ ችግር የለብንም። የምንፈልገውን ነገር ሁሉ ለማድረግ አቅም ስላለን እናደርጋለን። ለዚህ እግዚአብሔር የተመሰገነ ይሁን። በእውነት ይሄ አንድነት ህብረት ከቀጠለ ልዩ ታምር ይሰራል በማዕከላችን። እግዚአብሔር ታምር በማዕከላችን ስለሰራ እግዚአብሔርን እናመሰግናለን። ልዩ አገልግሎት ነበረን። የነበረን ጊዜ ደግሞ እያንዳንዱ ነገር ዩቲላይዝድ ነውና ለዚህ እግዚአብሔር የተመሰገነ ይሁን። ከዛ በመቀጠል አንድ ሁለት ማስታወቂያ ብቻ ተናግሬ የዛሬውን ፕሮግራማችንን አስታውቃለሁ። 10 ተኩል ላይ የቦርድ ስብሰባ አለ ነው አይደል? 10 ሰዓት ላይ አናቷ ላይ ቦርድ ስብሰባ ይኖረናል። 11 ሰዓት ላይ ደግሞ ሌላ የጸሎት ፕሮግራም ስላለን 11 ሰዓት አናቷ ላይ ነው የምናቆመው። ስለዚህ ያ ማለት 9 ጉዳይ ምናምን አካባቢ የምንሰባሰብበት እንጂ 10 ሰዓት የምንጀምርበት ስለሆነ እባካችሁ ይህንን ሀሳብ በልባችን እንያዝ። የጸሎት ፕሮግራም ስላለን ከዛ በኋላ ልዩ ፕሮግራሞችም ሌሎች ፕሮግራሞችም ስላሉን ይህንን ሀሳብ በልባችን እንያዝ። ነገ ጠዋት ደግሞ የጎዳና ፈላጊዎች ማንም ሰው መቅራት የለበትም የሚል ማስጠንቀቂያ ነው ተሰጠውና ነገ ጠዋት እንዳትቀሩ። የ8 ሰዓቱ የለም የ8 ሰዓት ኮይር ነው። እሺ የህፃናት ኮይር ነው 8 ሰዓት። እሺ የ8 ሰዓት የእናንተም እንዳትቀሩ። ከዛም አልፎ እግዚአብሔር በፕሮግራሙ እንድመረን የዛሬን ፕሮግራማችንን እናስታውቃለን። የመግቢያ ጥቅሳችንን የምታነብልን እህታችን ኢዮጴ ትሆናለች። እግዚአብሔር ከሷ በኩል የሚናገረን እንሰማለን። ከዛም ሁላችን ተነስተን መዝሙር 312 ድምፅህን እሰማለሁ የሚለውን በአዘማሪዎች በኩል እንዘምራለን። ከዛም ተንበርክከን ኢዮጴ ይህንን ጉባኤ በእግዚአብሔር ፊት ይዛ ትቀርባለች። ከዛም አልፎ የስጦታና ጥቅስ መሰብሰቢያ የሚሆን የእግዚአብሔርን ቃል የምታካፍልልን እህታችን ሰላም ነች። በእሷ አማካይነት የዛሬ ስጦታና አስራት ይሰበሰባል። ከዛም የአምባሳደር መዘምራን ያላቸውን አገልግሎት የመዝሙር አገልግሎት ያቀርቡልናል። የዛሬ አገልጋያችን ደግሞ ወንድማችን ሀብተ ነው። ሁሌም ለአገልግሎት ዝግጁና ንቁ የሆነ ወንድማችን ስለሆነ ለዚህ እግዚአብሔርን እያመሰገንን ይህንን ፕሮግራማችንን በዚህ ልክ እናስቀጥላለን። ከዛም በመጨረሻ በጸሎት እንደመደማለን። ይህንን አገልግሎታችንን ስናካሄድ የእግዚአብሔር መንፈስ ከሁላችን ጋር ይሁን። እግዚአብሔር ባርካችሁ። እንደምን አላችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ለመጀመሪያ ጊዜ ነው ለኢንስፕራንስ ቤተክርስቲያን ውስጥ መድረክ ላይ የወጣሁት። እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ የተሰጠን የስብከት መክፈቻ ምሳሌ 1 ቁጥር 23 ነው። በኢየሱስ ስም አነባለሁ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ ይላል። ደግሞአለሁ። ወደ ዘለፋዬ ተመለሱ፣ እኔም መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ ይላል። የሰማነውን ቃል እግዚአብሔር ይባርክልን። ለእግዚአብሔር ክብር ሁላችንም ተነስተን እንዘምራለን። Bye.
ለመጨረሻ ጊዜ እየደገምነው እንበረከካለን። ሁሉን የምትገዛ እግዚአብሔር አምላካችን ሆይ ሰማይና ምድርን የፈጠርክ የሰማይ አምላካችን ሆይ እናመሰግንሃለን። ሌሊቱን ሁሉ በሰላም በጤና ሳድረህ እንደገና ደግሞ መልካም ፈቃድ ሆኖ ለዚህ ጠዋት በቤትህ እንድንገኝ እንድናመልክህ ስለረዳሃን ክብርና ምስጋና ለአንተ ይሁን። እግዚአብሔር አምላካችን ሆይ ስለምትሰጠን አየር፣ ስለምትሰጠን ጤና፣ ስለሰጠህን ሰላም፣ ስለሰጠህን ሁሉም ነገር እጅግ አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ አሁን ደግሞ በቤት ተገኝተናል። መገኘታችን ለበረከት ይሁንልን። እኛ ተባርከን ሌሎችን ምንባርክ፣ እኛ ተለውጠን ሌሎችን የምንለውጥ፣ መንግስትህን የምናፋጥን ዜጎች፣ ያንተን ፈቃድ የምንፈጽም ልጆች፣ ያንተ አምባሳደር ታረገን ዘንድ በዚህ ሰዓት እንጸልያለን። እግዚአብሔር አምላኬ ሆይ በዚህ ጉባኤ አንተ ተመላለስ። ሁለትም ሶስትም በሆናችሁ እኔ በመካከላችሁ እገኛለሁ ብለናልና አሁን ደግሞ ከሶስት ከሁለት በልጠን በፊትህ ተገኝተናልና እግዚአብሔር አምላኬ ሆይ በመካከላችን ትገኝ ዘንድ ተባርከን ዘንድ ትቀድሰን ዘንድ አንተ እንደምትፈልገው እንድንሄድ አምላኬ ሆይ በሰዓት እንጸልያለን። እግዚአብሔር አምላኬ ሆይ በመካከላችን ተገኝ፣ ባርከን። ተናጋሪውንም እግዚአብሔር አምላኬ ሆይ አንተ ባርከው፣ ካንተ የሆነውን ቃል እንዲናገር እኛም ደግሞ በቃል ተለውጠን እንድንወጣ እርዳን። እግዚአብሔር አምላኬ ሆይ በሰዓት በዚህ ጉባኤ የታመመ ሰው ካለ አምላኬ ሆይ በምህረትህ ትጎበኘው ዘንድ ፈቃድህ ይሁን። እንዲሁም ደግሞ በጭንቀት የሚሰቃዩ ካሉ እግዚአብሔር አምላኬ ሆይ አንተ ከጭንቀታቸው ነጻ ታውጣቸው ዘንድ ፈቃድህ ይሁን። እንዲሁም ደግሞ እግዚአብሔር አምላኬ ሆይ ያዘኑ የተጨነቁ በእስር ቤትም ያሉትን ሁሉ አንተ ትጎበኛቸው ዘንድ ምህረትን የምትሰጥ አምላክ አንተንና ምህረትን ትሰጣቸው ዘንድ ፈቃድህ ይሁን። እግዚአብሔር አምላኬ ሆይ እንዲሁም ደግሞ ለትውልዱ በሰዓት እንጸልያለን። ትውልዱ በምን አይነት ሁኔታ ላይ እንዳለ ታያለህ። ወጣቱን ሁሉን እግዚአብሔር ሆይ የምታይ አምላኬ ሆይ ተስፋ ቆርጠው በጨለማ ያሉትን ሁሉ ወጣቶችን ትታደጋቸው ዘንድ አምላኬ ሆይ ብርሃንን ታበራላቸው ዘንድ ወደ አንተ እንዲቀርቡ ፈቃድህ እንዲሆን እንጸልያለን። እግዚአብሔር አምላኬ ሆይ እዚህ ያለነው ሁላችን ከህፃናት እስከ አዋቂ ሁላችን ባርከን፣ አገልግሎቱን ሁሉ ባርክ፣ በመካከላችን ተገኝ። በኢየሱስ ስም አሜን።
ቆያችሁ? እግዚአብሔር ይመስገን። ዛሬ ለአስራትና ስጦታ የሚሆን ጥቅስ የተገኘው የተጠቀሰው ቦታ አንደኛ ዜና ምዕራፍ 29 ከቁጥር 14 ላይ ያለው ይሆናል። አንደኛ ዜና ምዕራፍ 29 ከቁጥር 14 ላይ ያለው ይሆናል። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃል። ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? ይህን ቃል የተናገረው የእግዚአብሔር ባሪያ ዳዊት ነበረና ቤቱ እንዲሰራ እግዚአብሔርን ቤተ መቅደስ ሊሰራ አስቦ ሰፊ ቤተ መቅደስ ሊሰራ አስቦ ነበረና ብዙ ንብረቶችን፣ ወርቆችን፣ ብሮችን ለቤተ ክርስቲያን መስሪያ የሚሆን ነገር ብዙ እንዲሰበስቡ አስተባበረና ብዙ እቃ ብዙ ንብረት ከታሰበው በላይ ነበር የተሰበሰበለት። ከዛ የተነሳ ተገርሞ ይሄን ነበር የተናገረው፣ ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃል። ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው ነው የተናገረው። እና ከእግዚአብሔር ዘንድ የተቀበልነውን መልሰን ለእግዚአብሔር እንድንሰጥ ልቦናችንን እግዚአብሔር ይክፈተው። ከእህታችን ጋር ጸልየን እንጸልይ። ሕያውና ጻድቅ የሆንክ ዘላለም አባት እግዚአብሔር ስለዚህ ማለዳ እጅግ አድርገን እናመሰግንሃለን። ጌታ ሆይ እነሆ በዚህ ጠዋት በፊት እንድንገኝ ከቃል እንድንማር ይህን እድል ስለሰጠህን ተባረክ። እግዚአብሔር አባት ሆይ አሁን ደግሞ የሚሰበሰበውን ይህን ገንዘብ ለስራህ እንድታውለው አንተ እንድትባርከው የሚሰጡ እጆችን ሁሉ እንድትባርክ እንለምናሃለን። ስለምታደርገው እናመሰግንሃለን። በኢየሱስ ስም አሜን።
እንደምቆያችሁ እግዚአብሔር አምላካችንን ስለዚህ ጊዜ እናመሰግናለን። በድጋሚ በፊቱ እንድንቀርብ እንድናመልከው ጤንነትን ይህንን ጊዜ ስለሰጠን መልካም ሰንበት ለሁላችን። አሜን። ይህን እድል ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። በፊታችሁ ድጋሚ የእግዚአብሔርን ቃል ይዤ እንድቀርብ እግዚአብሔር ስለረዳኝ እድሉንም ስለሰጠኝ አመሰግናለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እናንተንም እግዚአብሔር ይባርካችሁ ለማለት እወዳለሁ። ዛሬ እንድናይ የፈለኩት ስለ መስማት የእግዚአብሔርን ቃል ስለ መስማት ነው። የእግዚአብሔርን ቃል መስማት የሚለውን በአንድ ቃል ስንገልጸው መታዘዝ ማለት ነው። መታዘዝ የሚያመጣውን ውጤት ወይንም መንፈሳዊ በረከት በተወሰነ ሁኔታ እንመለከታለን። የተወሰኑ የመጽሐፍ ቅዱስ ክፍሎች ላይ እና ጥቅሶች ላይ ትኩረት እናደርጋለን። አስቀድመን በጸሎት እንጀምራለን። እንጸልይ። ቅዱስና መሐሪ እግዚአብሔር አባት ቃልን እንከፍታለን። ልባችን እንድትከፍት ማስተዋል እንድትሰጠን ቃልን የመስማት ፍላጎትን ትዕግስትን እንድትሰጠን ጌታዊ እለምናለሁ። እኔን ደካማው እንድታስበኝ እንዳትገለገልብኝ የሚያደርግ ኃጢአት በደል ቢኖር ሰውን ያሳዘንኩት ቢኖር ይቅር እንድትለኝ ቃልን በአፌ እንድታኖር ጌታዊ እለምናለሁ። የከበረውን ስራህን የቀበረውን ቃልህን ለተዋረደው ሥጋዬ አትተው። መንፈስ ቅዱስን ላክልኝ፣ በእኔም አንተ ተጠቀም። የሚሰሙትን አንተ ባርክ፣ በዚህ ሁሉ አንተ ከፍ በል ክበር፣ በጌታ በኢየሱስ ስም አሜን። የእግዚአብሔርን ቃል መስማት እና መታዘዝ ውጤት አለው። ውጤቱ የተረጋገጠ ነው፣ መልካም ነው። ውጤቱ መልካም ቢሆንም ግን ሂደቱ እንደ ውጤቱ የሚያስደስት ላይሆን ይችላል። የእግዚአብሔርን ቃል መስማት፣ ሁልጊዜ መታዘዝ፣ ሁልጊዜ ምላሽ መስጠት ሂደቱ አስቸጋሪ ሊሆን ይችላል እና አንዳንድ ጊዜ እኛን የሚገዳደረን የሚፈታተነን፣ አንዳንዴ ወደኋላ እንድንል የሚያደርገን ሊሆን ይችላል። ውጤቱ ግን የተረጋገጠ ነው፣ እጅግ መልካም ነው። በዕብራውያን ምዕራፍ 4 ቁጥር 12 ላይ ምን ይላል? የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል ይላል። ያ ማለት የእግዚአብሔርን ቃል ይህን ኃይል ያለውን ቃል እንደ ሰይፍ በጣም ሻርፕ ሆነ እንደተሳለ ሰይፍ የተመሰለውን ቃሉን ስንቀበለው ስንታዘዘው እኛ ስጋ የሆንን የተለየ ልምምድና ፍላጎት ያለን ሰዎች አንዳንዴ ማስደስት ሁኔታ ውስጥ እንገባ እንችላለን። በተለይ በእኛ ውስጥ የእግዚአብሔር ቃል በሙላት መስራት ሲጀምር በስጋችን የለመድነው ነገር መጨቆን ይጀምራል። የዛን ጊዜ የማይመች ነገር ውስጥ እንገባለን። ግን ያ የለውጥ ሂደት ነው እና የሚያሳምም ሊሆን ይችላል። መንገዱ ወይንም ሂደቱ የእግዚአብሔርን ቃል መስማትና መታዘዝ አስደሳች ላይሆን ይችላል። ግን ውጤቱ ምንድን ነው? የተረጋገጠ በረከት ነው። ውጤቱ ያማረ ነው። የእግዚአብሔርን ቃል መስማትና መታዘዝ ሁለት አይነት ጥምር እርምጃዎችን በአንድ ላይ የያዘ ነው። እግዚአብሔር አድርጉ ያለንን ነገር ማድረግ፣ አታድርጉ ያለንን ነገር አለማድረግ ነው። ሁለቱ አንድ ላይ ካልተጣመረ ይሄ ውጤት ጋር መድረስ አንችልም። ቃሉን እየሰማን ከእሱ ጋር ተቃራኒ የሆነውን ነገር ምንሰማ ምናረግ ከሆነ የቃሉ ውጤታማነት በእኛ ላይ ሊሆን አይችልም። ስለዚህ እግዚአብሔርን ድምፅ መስማት ማለት አድርጉ የሚለውን ማድረግ፣ አታድርጉ የሚለውን አለማድረግ፣ ሁለቱን አጣምሮ መቀበል። ሁል ጊዜ አይሳካ ይሆናል፣ ግን በዛ በልምምድ ውስጥ ማለፍ እንችላለን። በፊልጵስዩስ ምዕራፍ 2 ቁጥር 14 እና 15 ላይ ያለውን እንድናይ ይፈልጋለሁ። ሁላችንም መጽሐፍ ቅዱስ የያዝን ወደ ፊልጵስዩስ ምዕራፍ 2 14 እና 15 እንሄዳለን። እንደዚህ ይላል፣ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉት ይላል። ምን ያህሉን አድርጉት ነው የሚለው? ሁሉንም። ከዛ ውጤቱ ምንድን ነው? በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋህ ነውር የሌለበት የእግዚአብሔር ልጅ መሆን። ይሄ መነሻው ምንድን ነው? የምንሰማውን የእግዚአብሔርን ቃል ሳናንጎራጉር ሳናግሮመርም ሁሉንም ነገር መቀበል ማድረግ። ክፉ ሳታስቡ ሳታንጎራጉሩ ሁሉንም አድርጉት ይላል።
ከዛ በጠማማ ትውልድ መካከል ክፉ በሚባል ትውልድ ዘመን መካከል የእግዚአብሔር ልጆች ይኖራሉ። ይህንን የሚያደርጉ ያለ ነቀፋ የዋህ ነውር የሌለባቸው ነው። ሁለት ጎራዎች በዚህ ጥቅስ ውስጥ ተገልጸዋል። ክፉና ጠማማ ትውልድ፣ ከዛ ደግሞ በመሃላቸው የሚኖሩ የእግዚአብሔር ልጆች የዋህ የሆኑ ንጹህ የሆኑ ጻድቅ የሆኑ እና እነዚህ ሁለቱ መለያቸው ምንድን ነው? በመሃል ነው የሚኖሩት። የሚለዩት በመታዘዝና ባለመታዘዝ ነው ይላል እግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ ምን ይላል? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። የተገለጡ ምን ማለት ነው? ይታወቃሉ። ወንድሙን የማይወድ ጽድቅንም የማያደርግ ቢሆን እርሱ ከእግዚአብሔር አይደለም ይላል። በተግባር የማይኖር ማለት ነው። ያ ከእግዚአብሔር አይደለም። ይሄ ማለት በኑሮ ደረጃ ሁልጊዜ በህይወት የሚንጸባረቅ ሲሆን ማለት ነው። እና የእግዚአብሔር ልጆችና ሌሎች የሚለዩት ባልተቀደሰ ዓለም ላይ የሚኖሩ ዓለማውያን የሚለዩት በመታዘዝና ባለመታዘዝ ነው። ነገር ግን የሚለው ምንድን ነው? ሁሉንም ነገር አድርጉ አታጉረምርሙ ነው። ማጉረምረም ኃይልን ያሳጣል እና ችግርን በላያችን ላይ እንድናበዛው የሚያደርገን ነው። ማጉረምረም ችግር ውስጥ ይበልጥ ጨለማ ውስጥ የሚከት ነው። ነገር ግን በትንሹ ብርሃን በዛ ፈተና ውስጥ በትንሹ የእግዚአብሔር ቃል የሚሰማን ነገር እንኳን ባይኖር በውሳኔ የምናልፈው ከሆነ እግዚአብሔር ኃይልን ይሰጠናል፣ የምናደርግበትን ኃይል ይሰጠናል። ስለዚህ በዚህ ጥቅስ ውስጥ የተገለጠው የመታዘዝ በረከት ምንድን ነው? የዋህ ያለ ነቀፋ የእግዚአብሔር ልጅ መሆን ነው። መታዘዝ ልዩነትን ይፈጥራል። የእግዚአብሔርን ድምፅ ሰምቶ ለዛ ምላሽ መስጠት፣ አዎንታዊ ምላሽ መስጠት በተበላሸ ትውልድ መካከል በእኛ ላይ ልዩነትን ያመጣል። ልዩነትን እንድናሳይ ያደርገናል። ለእስራኤላውያን የተነገረ የበረከት ሰንሰለት ነበር፣ ሁላችንም የምናውቀው እና እስራኤላውያን የተለየ አይነት ስልት ተሰጥቷቸው ነበር። ዛሬ እኛ እንደምናደርገው ወይንም በአዲስ ኪዳን ክርስቶስ እንደሰጠን ታላቁ ተልእኮን አልተቀበሉም። ወደ አሕዛብ ሄደው መስክረው እግዚአብሔር እንደዚህ ነው ብለው ተናግረው እንዲማርኩ እንዲያምኑ ማድረግን እግዚአብሔር አልሰጣቸውም። ያደረገው ምንድን ነው? እግዚአብሔር ተለይታችሁ ለብቻችሁ ኑሩ፣ እንደውም አትደባለቁ። እናንተን አይተው ከመጡ ተቀበሏቸው፣ እንደናንተ ይገረዛሉ፣ የእናንተን ይማራሉ። እኔን ማምለክ ከጀመሩ ጣዖትን ከጣሉ ተቀበሏቸው፣ ሄዳችሁ መስክሩ የሚል እግዚአብሔር አልሰጣቸው፣ ተለዩ የሚል ነው። በአሁን ጊዜ ስንመለከት ሄደን እንድንመሰክር እንድንናገር ነው። ያንን የሁለቱንም አንድ ላይ አጣምሮ በፍጽምና የተገበረው ክርስቶስ ነው እና ለእስራኤላውያን የተሰጠው የምስክርነት ስልት ግን የተለየ ነው። ከእግዚአብሔር ጋር ተጣብቀው ሙሉ ለሙሉ ሰምተው እየታዘዙ የኖሩ ሙሉ በረከቱ በሕይወታቸው እየታየ አሕዛቦች ያንን አይተው አድንቀው ወደ እነሱ እንዲመጡ ነበር። ሕይወታቸውን አይተው እንዲመጡ ማለት ነው። ያ አይነት ስልት አሁንም አለ። ይህን የበረከት ሰንሰለት በአጭሩ እንመለከታለን። በዘዳግም ምዕራፍ 28 ቁጥር 1 ጀምሮ እስከ 14 የተዘረዘረ ነው። አለፍ አለፍ እያልን እናያለን። ዘዳግም 28 ቁጥር 1 እንደዚህ ይላል፣ እንዲህም ይሆናል ይላል። እነዚህ ቃላቶች እግዚአብሔር ያለው ነገር እንደሚፈጸም ማረጋገጫን የሚሰጡ ናቸው። እንዲህም ይሆናል፣ የአምላክን የእግዚአብሔርን ቃል ብትሰማ፣ ዛሬም ያዘዝኩን ትእዛዙን ሁሉ ብታደርግ ብትጠብቅም፣ አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙሁማል። እስከ ቁጥር 2 ድረስ እና የእግዚአብሔር የአምላክን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙሁማል ይላል። ብትሰማ፣ ብታደርግ፣ ብትጠብቅም እና የእግዚአብሔርን ቃል መስማት ማለት ከእግዚአብሔር ቃል ጋር የሚቃረነው ነገር በሙሉ አለመስማት ማለት ነው። ያ የሚቃረነው ድምፅ የኛ ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የሰዎች የጓደኞች ሊሆን ይችላል፣ የማህበረሰብ ሊሆን ይችላል። እግዚአብሔርን የሚሰማ ሰው በዛ ጉዳይ ላይ ተቃራኒ ድምፅ ሲመጣለት አይሰማም። ስለዚህ የእግዚአብሔርን ድምፅ መስማት ማለት ሌሎቹን አለመስማት ማለት ነው፣ የራሳችንን ጨምሮ። ካልሆነ ሰምተን ወደ ትእዛዝ መግባት ይከብደናል፣ አንችልም። እንቅፋት የሚሆንብን እዛ ነው። ልናምነው እንችላለን፣ በእግዚአብሔር ቃል ላይ ስምምነት ሊኖረን ይችላል። ግን ከስምምነት ባለፈ ቁርጠኝነት ማድረግ ይጠበቅብናል። ያም የሆነው የሚያደናቅፈንን ተቃራኒውን ማንሰማ ከሆነ ብቻ ነው እና የሌሎችን ድምፅ ማሸነፍ መለማመድ አለብን። በዚህ ውስጥ በመታዘዝ
ህይወትን ስንመራ መታዘዝ ስንለማመድ ስንጀምር መንፈሳዊ ህይወት እየጠነከረ ይሄዳል። ብዙ ጊዜ መንፈሳዊ ህይወታችን እንዲያድግ በጸጋ እንድናድግ በመንፈስ እንድንመራ ከትላንቱ ከአምናው ከሁለት ከሶስት ዓመት በፊት ከነበረን የተሻለ የክርስትና ህይወት እንዲኖረን እንመኛለን፣ እንጸልያለን፣ ብዙ ጊዜ በጣም እንፈልጋለን። ግን የመታዘዝን ኃይል ያን ያህል ቫልዩ የምንሰጠው አይመስለኝም። መታዘዝ የክርስትና ህይወትን ያጠነክራል። በእጃችን ነው ያለው። የመታዘዝ ኃይል አይደለም ያልኩት፣ የመታዘዝ ውሳኔ በእጃችን ነው ያለው። ኃይሉ የኛ አይደለም። በራሳችን አቅም በራሳችን ልምድ እንድንታዘዘው እግዚአብሔር አልጠራንም። ያ ለእግዚአብሔር በቂ የሚያደርገን አቅም አይደለም። ግን የመታዘዝ ፍላጎት እና ውሳኔ ምርጫ 100% በእጃችን ነው ያለው። በእግዚአብሔር ታምነን እግዚአብሔር ድምፁን እየሰማን መታዘዝ ስንጀምር መንፈሳዊ ህይወታችን መቀየር ይጀምራል። እና መንፈሳዊ ህይወት የሚታደሰው የሚጠነክረው በመታዘዝ ነው። በመጸለይ ብቻ አይደለም። ያ መነሻው ነው። ለእግዚአብሔር እንጮሃለን፣ ወደ እግዚአብሔር እንቀርባለን፣ እንነግራለን። ግን ደግሞ መስማትም ይጠበቅብናል። መጽሐፍ ቅዱስ መስማት የሚለውን ቃል በተለየ ትርጉም ነው የሚያስቀምጥልን። እንግሊዘኛው ሀርከን ይላል። ሀርከን ማለት በተግባር ማድረግ ማለት ነው። በጆሮ መስማት ብቻ አይደለም። አንድን ሰው ለምሳሌ ይሄ ሰው ቢነገረው አንሰማም ብንል ስለ ጆሮ አይደለም የምናወራው፣ ስለ ተግባሩ ነው። አይተገብረውም ነው እና እግዚአብሔር ስሙ ሲል ከተግባር ጋር አንድ ላይ አድርጎ እያዘዘን ቃሌን ብትሰሙ። በዚህ ልምምድ ውስጥ የሚገባ ሰው መንፈሳዊ ህይወቱ እየጠነከረ እያደገ ይሄዳል። እና መታዘዝ የመንፈሳዊ ጥንካሬ አንዱ ሂደት ነው። መንፈሳዊ ህይወትን የሚያጠናክር ነው። ከምድር ሰዎች ሁሉ የምንለየው ለእስራኤላውያን እንደተነገረ ከምድር አሕዛቦች ሁሉ በላይ እግዚአብሔር ከፍ ከፍ ያደርግሃል ይላል። የእግዚአብሔር የአምላክን ቃል ብትሰማ እና ከሌሎች መለየት የምንችለው ቅድም እንዳየ ነው። በመጥፎ በጠማማ ትውልድ መካከል ያሉ የእግዚአብሔር ልጆች የተለዩ ነውር የሌለባቸው ቅዱሳን የዋዎች የሚሆኑት ድምፁን ሲሰሙ፣ በተመሳሳይ እኛ የተለየን መሆን የምንችለው የእግዚአብሔርን ድምፅ ስንሰማ ነው። ቁጥር 3 ምን ይላል? አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። ከዛ የሆድ ፍሬ፣ የምድር ፍሬ፣ የከብትም ፍሬ፣ የላምም ርቢ፣ የበግህም ርቢ ብሩክ ይሆናል፣ እንቅብህና በውሃቃ ብሩክ ይሆናል ይላል። እነዚህ ነገሮች አሁን ወዳሉ ዘመናዊ የኛ ሁኔታዎች፣ የኛ መገልገያዎች፣ የኛ ስራዎች መቀየር ማየት እንችላለን። በማንኛውም ስራ ውስጥ ያለ ሰው በሙሉ የእግዚአብሔርን ድምፅ የሚሰማ ከሆነ ያብባል፣ ይሳካለታል። ስለዚህ ስኬት የሚመጣው እግዚአብሔርን ከመስማት ያለንን ነገር ለእግዚአብሔር አሳልፈን ከመስጠት ነው። እውነተኛ ትክክለኛ ስኬት ማለት ነው። ምድራዊ ስኬት ያለ እግዚአብሔር ማግኘት ይቻላል በተፈጥሯዊ አቅም። ግን ለእግዚአብሔር ክብር የሆነ ምድራዊ ስኬትን ማግኘት የምንችለው እግዚአብሔርን ስንሰማ ነው። እኛ በምንሰራው ነገር ላይ እግዚአብሔር በሙሉ ኃላፊነቱን ይወስዳል። ስለዚህ ለእሱ ክብር ሲል እንዲያብብ ስኬታማ እንዲሆን ያደርገዋል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትም ብሩክ ትሆናለህ። በመጽሐፍ ቅዱስ መግባትና መውጣት ህይወትን የሚያሳይ ነው። የመግባት የመውጣት የአካላዊ ጥበቃን ብቻ አይደለም፣ ወይንም አንድ ጊዜ ክስተት ማለት አይደለም፣ የደቂቃዎች አይደለም፣ በቀን በውሎህ በሙሉ ማለት ነው። ወጥተህ ሳትወጣም በምትሰራው በሙሉ በቤት ውስጥም በውጭም በምታደርገው ነገር በሙሉ ስኬታማ ትሆናለህ። እግዚአብሔር በዛ በሙሉ ይባርክሃል። በመዝሙር 121 ቁጥር 8 ላይ ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር መግባትና መውጣትን ይጠብቃል ይላል። መግባትና መውጣት ማለት እኛም ብቻ ሳይሆን ስንወጣና ስንገባ የምናረገው ነገር በሙሉ በዛ ላይ ኃላፊነቱን ይወስዳል። እግዚአብሔር በአንድ ጉዳይ ላይ ኃላፊነትን ወስዶ ወድቆ አያውቅም። ኃላፊነትን ከወሰደ ሁል ጊዜ ለመልካም ያደርገዋል፣ ስኬታማ ይሆናል። ስለዚህ የመንፈሳዊ ህይወት ከሌላው ህይወት የሚገነጠል አይደለም። ስንገልጸው በሌላ እይታ ስራ ሊሆን ይችላል፣ የመንግስት ስራ ሊሆን ይችላል፣ የግል ስራ ሊሆን ይችላል። ማንኛውም ስራ ለሰንበት የማይመጥን የተቀደሰ የእግዚአብሔር ስራ ነው። ለሰንበት አይመጥንም፣ በሰንበት መስራት አልታዘዝንም። ነገር ግን በስድስቱ ቀናቶች ስንሰራ ከመንፈሳዊ ህይወታችን ጋር አንድ ላይ አይተን መስራት አለብን። እግዚአብሔር በተለየ በረከቱን በሰንበት ያወርዳል። ሌላ በምንሰራቸው በሌሎች ስራዎች በሙሉ ኃላፊነቱን ይወስዳል። ስለዚህ የምንሰራው ስኬት ላይ ለመድረስ የምንጠራው ብንሰራ ብንማር የተለያየ ነገር ብናደርግ ከእግዚአብሔር ክብር ጋር አገናኝተን ማድረግ አለብን። በመውጣት በመግባት ሁሉ እግዚአብሔር የዛን ጊዜ ይባርከናል።
እግዚአብሔርም በላይ የሚቆሙትን ጠላቶችን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡባል፣ በሰባት መንገድ ከፊትህ ይሸሻሉ። ጠላት የምንለው ሰው ላይኖረን ይችላል። ነገር ግን እኛን የሚጎዳ ቢኖር እግዚአብሔር እኛን እንዴት መከለል እንዳለበት ያውቃል። ምን ማለት ነው? እኛ ለራሳችን አንዋጋም፣ የሚዋጋልን እግዚአብሔር ነው። እግዚአብሔር በረከቱ በአንተ ላይ በጎተራ በእጅም ስራ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርካል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱ ብትሄድ እግዚአብሔር እንደማለልህ ለራሱ የተቀደሰ ሕዝብ አድርጎ ያቆምሃል ይላል። መቀደስ እግዚአብሔርን የመስማትና የመታዘዝ ውጤት ነው። እንዲሁ ዝም ብለን ስለ መቀደስ የምንጸልይ ከሆነና ወደ ተግባር ማንገባ ከሆነ ቅድስና እውን ሊሆን አይችልም። መቀደስ እግዚአብሔርን የመስማት ውጤት ነው። ከላይ የተቀመጠውን ስንመለከት በመንገዱም ብትሄድ ዛሬ የተናገረን ቃሉን ብትሰማ እግዚአብሔር ለራሱ ቃል እንደገባልን የተቀደሰ ሕዝብ አድርጎ ያቆምሃል። የምድር አሕዛብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። ሰዎች የሚፈሩን የምናስፈራ ስለሆነ አይደለም፣ ወይንም በተለያየ በምድራዊ ጉዳይ አይደለም። ሰው ሌላውን ሰው በሚፈራበት በዓለማዊ ጉዳይ አይደለም። በውስጣችን ያለውን እግዚአብሔርን ይፈራሉ። እግዚአብሔርን መፍራት፣ እግዚአብሔርን ማክበር በእኛ ላይ ይማራሉ። ሰው ሰውን የሚፈራው በምድራዊ ጉዳይ ሊሆን ይችላል። ነገር ግን የእግዚአብሔር መንፈስ በውስጣችን ሲኖር፣ በውስጣችን ሲያደር፣ ከእግዚአብሔር ጋር የተለየ የበረከት ግንኙነት፣ የኃይል ግንኙነት ካለን ይሄ ሰው የተለየ ሰው ነው። ረሃብ እንዳለችው ማለት ነው። ልባችን ቀለጠ እና እግዚአብሔር በውስጣችን የሚሰራውን ስራ አይተው አሕዛቦች ይፈሩናል። አክብሮታዊ ፍርሃት ማለት ነው። ይሄ አይነት ህይወት ምስክርነትን፣ የአፍ ምስክርነትን ብዙ አይጠይቅም። ብንናገርም ውጤታማ ነው የምንሆነው። የህይወት ምስክርነት ሰዎችን ወደ እግዚአብሔር እንዲጣራ የሚያደርግ ትልቅ ኃይል ነው። መጨረሻ ላይ ያለውን አንብቤ ወደሚቀጥለው እናልፋለን። በቁጥር 13 እና 14 ላይ ዛሬም ያዘዝኩን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬም ካዘዝኩ ከእነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባትል ታመልካቸውም ዘንድ ሌሎች አማልክትን ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግም። ሁል ጊዜም በላይ እንጂ በታች አትሆንም። የእግዚአብሔርን ቃል በማያውቁ ሰዎች ፊት የእግዚአብሔርን በማይጠሩ ሰዎች ፊት ክርስቲያኖች መቆም መቻል አለባቸው። ክርስትናቸው መታየት መቻል አለበት። በተለይ በአምልኮ ጉዳይ እኛ ጎልተን መውጣት አለብን። እውነት በውስጣችን መፍለቅ መታየት አለበት እና እግዚአብሔር ይህን ሁሉ በረከት ለሕዝቡ እንዳዘዘ ይነግረናል። ይሄ የበረከት ሰንሰለት ግን ሁሉንም የእግዚአብሔር ድምፅ በመስማት የሚመጣ ነው፣ በመታዘዝ የሚመጣ ነው። የእስራኤላውያንን ሕይወት ብንገመግም እነዚህም በረከት አግኝተዋል ወይ ብንል ያጠራጥራል። አሕዛቦች እየተደነቁ ወደ እግዚአብሔር እስከሚመጡ ድረስ እነሱን አይተው ይህን ያህል በረከቱን አግኝተዋል ወይ ብንል አይመስለኝም። የተወሰነ ብልጭ ብልጭ የሚል በታሪክ ውስጥ በተለያየ ጊዜ መጽሐፍ ቅዱስ ላይ ተጽፎ እናገኛለን። አሕዛቦች የፈሩበት፣ እስራኤላውያን የተቀደሱበት፣ የተባረኩበት፣ የተለየ ልምምድን ከእግዚአብሔር ጋር ያሳለፉበት፣ ግን እንደ ትውልድ እንደ ሕዝብ ይህም በረከት በሙላት አላገኙም። ዛሬም ባለው በእግዚአብሔር ሕዝብ ተመሳሳይ ይመስለኛል። የተለየ በሕይወታችን የሚታይ ነገር ይኖራል። እግዚአብሔር ከሰማይ አዘጋጅቶ ቆርጦ የሰጠንን በረከት በነፃ ያን ያህል ግን ተቀብለናል ብዬ አላምንም። ለምን? መንፈሳዊ በረከት የሚመጣው በፈተና ነው። እግዚአብሔር መንፈሳዊ በረከትን የተለየ ስጦታን ፈትኖ ነው የሚሰጠው። የምናቃልልበት ከሆነ የምንጥልበት ከሆነ አይሰጠንም። ስለዚህ በመታዘዝ ድምፁን በመስማት የሚመጣ ነው። ድምፁን በመስማት የሚኖር ሰው ከዚህ በረከት ሊያመልጥ አይችልም። ቁጥር 2 ላይ ምንድነው የሚለው? ይመጡልሃል። አውቶማቲክ ነው። በዚህ ሁኔታ የእግዚአብሔርን ድምፅ እየሰማ የሚኖር ሰው ከዚህ በረከት አያመልጥም። ስለዚህ ይህንን መለማመድ እንዳለብን ይነግረናል። በኢሳይያስ ምዕራፍ 48 ቁጥር 18 ላይ እንደዚህ ይላል። ኢሳይያስ 48 ቁጥር 18 ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ይህ አገላለጽ ስንመለከተው የሚያስቆጭ አይነት ነው። ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። አሁን አይደለም ማለት ነው። ምክንያቱም እግዚአብሔርን የመስማት ሕይወትን እስራኤላውያን እየኖሩ አልነበረም።
እና ያጣነውን እንድናስብና እንድንቆጭ የሚያደርገን ወደ ተግባር እንድንገባ የሚያደርገን የሚያነሳሳን ጥቅስ ነው። ሰላም እንደ ወንዝ በውስጣችን ሲሆን የእግዚአብሔር ጽድቅ እንደ ባህር ሞገድ ሲሆን ምንም አይነት መከራ ቢመጣ የማይናወጥ ማለት ነው። የእግዚአብሔር ጽድቅ በመታዘዝ የሚመጣ አይደለም። በመታዘዝ አይደለም ጽድቁን የምናገኘው። በክርስቶስ ጽድቅ አምነን ስንሸፈን ግን ያ ጽድቅ ሌላ ጽድቅን ይወልዳል። እምነት እምነትን ያፈልቃል። እንደዚሁ ጽድቅ ወደ ሌላ ጽድቅ ይመራል፣ ያድጋል፣ በተግባር ይገለጣል ማለት ነው። በቢዝነስ ቋንቋ ኢንቨስትመንት እንደምንለው ያለንን ኢንቨስት እናደርግ ተጨማሪ እናገኛለን። መንፈሳዊ ስጦታን ጽድቅን ከክርስቶስ በእምነት እንዲሁ ከተቀበልን በኋላ ወደ ተግባር ስንገባ ያድጋል፣ በሕይወታችን ክፍሎች ላይ ይስፋፋል። ስለዚህ ምን ይላል? ወደ ተግባር ስንገባ ስንታዘዘው ሰላምህ እንደ ወንዝ ጽድቅህ እንደ ባህር ሞገድ በሆነ ነበር ይላል። ምንም አይነት ነገር ቢመጣ እንደ ባህር ሞገድ የሚመልስ የሚከላከል ጽድቅ ማለት ነው። ይህንን ጽድቅ የምናገኘው መታዘዝን በመለማመድ ነው። የተግባር ጽድቅን ማለት ነው። ከዘመናት ምኞት ላይ አንድ ክፍልን አነባለሁ። በገጽ 704 ላይ ልባችሁ አይጨነቅ ከሚለው ምዕራፍ ላይ የተወሰነው 704 የመጀመሪያው አንቀጽ ላይ እንደዚህ ይላል። በማንኛውም መንገድ እግዚአብሔርን የሚያሳዝን ነገር ላለማድረግ የሚወስኑ ሁሉ ጉዳያቸውን በፊቱ ካቀረቡ በኋላ ምን ማድረግ እንዳለባቸው ያውቁታል። ጥበብን ብቻ ሳይሆን ጥንካሬንም ይቀበላሉ። ክርስቶስ ቃል እንደገባው የመታዘዝና የአገልግሎት ኃይል ይሰጣቸዋል ይላል እና በማንኛውም መንገድ እግዚአብሔርን አላሳዝንም፣ ሆን ብዬ እግዚአብሔርን ወደ ማሳዘን አልገባም ብለው የሚወስኑ ሁሉ ይላል። የሚያደርጉ አይደለም የሚለው የሚወስኑ። እግዚአብሔር የሚያየው ውሳኔያችንን ነው። አቅም ስለሌለን ምርጫችንን ነው የሚያየው እና በፍላጎቴ እግዚአብሔርን የሚያሳዝን ማንኛውንም ነገር አላደርግም ብሎ የሚወስን ክርስቲያን ውጤቱ ምን ይሆናል? ጉዳያቸውን በፊቱ ካቀረቡ በኋላ ምን ማድረግ እንዳለባቸው ያውቁታል ይላል። ምክንያቱም እግዚአብሔርን ላለማሳዘን ወስነዋል። ከዛ እግዚአብሔር ጥበብን ብቻ ሳይሆን ጥንካሬንም ይሰጣቸዋል ይላል። ጥበብ እውቀት ነው። ምን ማድረግ እንዳለብን እግዚአብሔር ያሳውቀናል። ምክንያቱም ውሳኔያችን እግዚአብሔርን ማሳዘን አይደለም፣ እግዚአብሔር ደስ የሚሰኝበትን ነገር ማድረግ ነው። ስለዚህ እግዚአብሔር ምን ማድረግ እንዳለብን ይነግረናል፣ የሚደሰትበትን ነገር። ያንን መንገድ ብቻ ሳይሆን ጥበብ ብቻ ሳይሆን ጥንካሬን ይሰጠናል፣ የምንፈጽምበትን ኃይልን ይሰጠናል። ጥበብ እውቀት ነው። ምን ማድረግ እንዳለብን ማወቅ አለብን። ካወቅም በኋላ መተግበር አለብን። ለመተግበር ኃይል ያስፈልገናል። ስለዚህ ጥበብን ብቻ ሳይሆን ጥንካሬንም ይቀበላሉ ይላል። ከዛ በኋላ የመታዘዝና የአገልግሎት ኃይል ይሰጣቸዋል ይላል። ይሄ ትልቅ በረከት ነው። ብዙ ጊዜ ምን ማድረግ አለብኝ፣ ይሄ ከማን ነው? ካንተ ነው ወይ? መንፈስን የመለየት ስጦታ ብዙ ጊዜ የለንም። ግን ምንድነው ቁልፉ? እግዚአብሔርን ላለማሳዘን መወሰን ነው። እናሳዝን ይሆናል፣ እንወድቅ ይሆናል፣ ግን በውሳኔ ደረጃ መወሰን፣ አውቀን ወደዛ አለመሄድ ነው። የዛን ጊዜ እግዚአብሔር በማንኛውም ጉዳይ ላይ እሱን የሚያስከብር ነገር እንድናደርግ የእሱን ድምፅ ይልክልናል፣ እንድንተገብረውም ኃይልን ይሰጠናል። ስለዚህ ጥበብ አስፈላጊ ነው፣ ኃይልም አስፈላጊ ነው። ወደ ተግባር ለመግባት ማወቅ አለብን፣ ኃይልም ማግኘት አለብን። ሁለቱም አንድ ላይ በጥምረት ያስፈልገናል። ሁለቱም አስፈላጊዎች እንደሆኑ የሚነግረን ነው። ወደ ተነበበልን ጥቅስ እንሄድና ወደ ማጠቃለያው እናልፋለን። በምሳሌ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል። ምሳሌ 1 ቁጥር 23 ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ ይላል እና ይህንን ጥቅስ ክሪቲካል ሆነን ስናየው ከኛም ይጠበቃል፣ ከዛ ከእግዚአብሔር የምንጠብቀው በረከት አለ እና የተጠቀሱት ሁለት በረከቶች ሁልጊዜ የምንጮህባቸው ናቸው። ምናልባትም ብዙ ጊዜ ያላገኘናቸው ሊሆኑ ይችላሉ፣ በሚፈለገው መጠን ያልደረስንባቸው ሊሆኑ ይችላሉ እና እግዚአብሔር ምን ይላል? ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ። እነሆ ምን ማለት ነው? እነሆ ማለት ምን ማለት ነው? እነሆ ማለት ይሄው ማለት ነው። የእግዚአብሔር እጅ ላይ ነው ያለው፣ ተዘጋጅቶ ማለት ነው። የሚቀበል ሰው ነው የሌለው ነው። እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። የእግዚአብሔር ቃል መገለጥ ወይም መረዳት እና መንፈሱን በሙላት መቀበል እግዚአብሔር በሚነግረን ላይ ምላሽ በመስጠት ላይ የተመረኮዘ ነው።
እግዚአብሔር የሚነግረን በተደጋጋሚ የሚዘልፈን ጉዳይ ካለ እዛ ላይ ምላሽ ማንሰጥ ከሆነ የእግዚአብሔር መንፈስ ቅዱስን ሙሊት መቀበል መብት ላይኖረን ይችላል። የምናውቀው ጉዳይ ካለ ማለት ነው። ማናውቀው ከሆነ እግዚአብሔር አይፈርድብንም። ግን ሁልጊዜ የምንኖርበት የምናውቀው ጉዳይ ካለ እግዚአብሔር መንፈሱን በዛ ላይ ለማፍሰስ ይቸገራል። ምክንያቱም እግዚአብሔር አመፅን አያበረታታም። መጀመሪያ ከዚህ ውጣ ነው። የመታዘዝ በረከት ውስጥ ሳንገባ በረከትን መጠበቅ አንችልም። ትክክለኛ ነገር ሁልጊዜ የሚመጣው በትክክለኛው መንገድ ነው። በተሳሳተ መንገድ ትክክለኛ ነገር ማግኘት አንችልም። በሐሰት መንገድ እውነትን ማግኘት አንችልም። ባለመታዘዝ መንገድ በረከትን መጠበቅ አንችልም። ስለዚህ እግዚአብሔር ቃል ምን ይላል? ወደ ዘለፋይ ተመለሱ ከዛ መንፈሴን አፈስላችኋለሁ። አፈስላችኋለሁ የሚለው ቃል ጠንካራ ቃል ነው። እሰጣችኋለሁ ብቻ አይደለም፣ በሙላት እሰጣችኋለሁ። በኢሳይያስ 44 ቁጥር 3 ላይ እነሆ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁ፣ በዘር ላይ መንፈሴን በልጆችም ላይ በረከቴን አፈሳለሁ ይላል። እና እግዚአብሔር መጠማትን እሱን መፈለግን በእኛ ውስጥ ይፈልጋል። እሱን እንድንፈልገው ይፈልጋል። ነገር ግን የሚያደነቃቅፈን ግንኙነት ካለ በመሃላችን ባለው ሂደት የሚያደነቃቅፍ ነገር ካለ እግዚአብሔር በረከቱን ለእኛ ሊሰጠን አይችልም። የሚያቅተው ነገር ስላለ ሳይሆን ለመቀበል ዝግጁዎች ስላልሆነ ለበረከቱ የሚመጥን አይነት ውሳኔ ላይ ስላልደረስን ማለት ነው። ስለዚህ የእግዚአብሔርን መንፈስ ቅዱስ መቀበል፣ በመንፈሱ መሞላት፣ ቃሉን መማር፣ የቃሉን መገለጥ ማግኘት የተለየ በረከትን ያመጣል። መንፈስ ቅዱስ የእግዚአብሔርን ልጆች ይመራል። መንፈስ ቅዱስ ነፃ ያወጣል። የእግዚአብሔር ቃል እንደዚሁ ነፃ ያወጣል፣ ይቀድሳል። እነዚህ በረከቶች የሚመጡት ግን መንፈስን በመቀበል ቃሉን በመረዳት ነው። ለዛ ደግሞ ወደ እግዚአብሔር ዘለፋ መመለስ አለብን። ወንድሞችና እህቶች እግዚአብሔርን በመታዘዝ በረከትን ማግኘት፣ ቀጣይነት ያለው በረከትን ማግኘት መለማመድ አለብን። ቀጣይነት ያለው ለፕሮግራም አይደለም ወይ ለሆነ ቀን አይደለም ወይ ለኢቨንት አይደለም፣ ግን ቀጣይነት ያለ የበረከትን ህይወት ማግኘት አለብን እንደ እግዚአብሔር ልጆች። ምክንያቱም ከሰማይ እንዲሁ በነፃ የተሰጠ ነው። የምንደነቃቀፈው በእኛው ህይወት ነው። ከእግዚአብሔር የጎደለ ነገር ምንም የለም። ሰው ከሚያወድሰን እግዚአብሔር እንዲዘልፈን መፍቀድ አለብን። የሰው ሙገሳ፣ የሰው ማሞገስ፣ የሰው ማወደስ ምናልባት ለማጥፋት ሊያድነን አይችልም። እግዚአብሔር ግን ሲነቅፈን ሊያድነን ነው። እግዚአብሔር ዓላማ እኛን ማዳን ነው። ብዙ ጊዜ ልባችን እና ጆሮአችን መስማት የሚፈልገው የሰዎችን ውዳሴ ነው። መጥፎ አይደለም ያ በራሱ፣ ግን የእግዚአብሔርን ተግሳጽ መስማት አለብን። የዛን ጊዜ ለህይወት ነው የሚሆንልን። የማንፈልገውን ነገር ለማድረግ መነሳሳት መጀመር ይኖርብናል። የኛ ተግዳሮት አንዱ ምንድነው? በረከቱን እንፈልጋለን፣ ወደ እግዚአብሔር እንቀርባለን ወይ እንጸልያለን። የሚመጣበትን መንገድ ወይ አንፈልገውም ወይ ደግሞ አንታገሰው። እግዚአብሔር ሂደት ውስጥ እንድናልፍ ይፈልጋል። በአንዴ ብድግ አድርጎ መዳረሻው ጋር አያስቀምጠን። መንፈሳዊ በረከት ትዕግስትን ይጠይቃል። የሆነ መስመርን መንገድን ይጠይቃል። ያ መስመር ደግሞ ከእግዚአብሔር ጋር ያለ ኃይል ያለው የመታዘዝ ግንኙነት የመታዘዝ መስመር ነው። እግዚአብሔርን ድምፁን መስማት መታዘዝ ስለ 10ቱን ትእዛዛት ብቻ እያልኩኝ አይደለም። ማንኛውም በሚለን ነገር ሁሉ የእግዚአብሔርን ድምፅ መስማት ማጠቃለያው የእግዚአብሔር 10ቱ ትእዛዛት ናቸው። ስለዚህ ራሳችንን ከመስመሩ አውጥተን በረከት መጠበቅ አንችልም። የእግዚአብሔርን ድምፅ መለማመድ የምንችልበት ቦታ ላይ የመታዘዝ መስመር ላይ ልንገባ ያስፈልጋል። በዚህ ህይወት መኖር እንድንችል እግዚአብሔር በጸጋ ይርዳን። እግዚአብሔር ይባርካችሁ። አሜን። በእኔ በኩል ጸሎት አድርገን ጨርሳለን። እንጸልይ። እግዚአብሔር አምላካችን ሆይ ስለ ቃል እናመሰግንሃለን። ጌታ አምላክ ሆይ ድምፅም መስማት እንድንችል ሰምተነው አውቀነው ኖረነው በማናቀው ሁኔታ የክርስትና ልምምድ ውስጥ ከአንተ ጋር መግባት እንድንችል እንድትረዳን እንለምናለን። ለዚህ ስኬት የሚያስፈልገውን ነገር ሁሉ ጌታ ሆይ መረዳት እንድንችል በእኛ መደረግ ያለበትን ማወቅ እንድንችል ጌታ አምላኬ ተግሳጽን አንተ ላክልን። ድምፅን መስማት እንድንችል አንተ ክፈትልን። አእምሯችንን አንተ አብራ፣ ህሊናችንን አንተ አንቃ። የመታዘዝ ፍላጎትን አንተን የመስማት ጭካኔና ድፍረትን ውሳኔን አንተ ስጠን። ስለምታደርግልን ስለሚቻል እናመሰግንሃለን።
ክብሩን ሁሉ ሰድ ከፍ በል በጌታ በኢየሱስ ስም አሜን።